አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች ውድ ጓደኞች እንዴት ናችሁልኝ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ኢድ ሙባረክ ብያችኋለሁ። እንኳንም ለኢድል ፍጥር በሰላም አደረሳችሁ። አላህ ጾመ ረመዳንን ከተቀበላችሁ አላህ ያርገን። ደግሞ ከርሞ ሰው ይበለን። ረመዳን በዚህ መልኩ አሰላማ ብሎና የማምለከን በሰላም ያድርሰን ማለት ነው እና በውጭም በሀገርም ያላችሁ ቸራ የምትከታተሉ ሁላችሁም ኢድ ሙባረክ ብያችኋለሁ በድጋሚ ማለት ነው። እና እንዴት ስራውስ እንዴት አድርጋችሁ ከረማ ኢድንስ እንዴት ዋላችሁት? እንዴት አሳለፋችሁት? ከኛ ጋር አልሐምዱሊላህ አፉ ነበር። ያው ኢድ በሀገር ላይ በጣም ደስ ይላል። ትንሽም በሰው ሀገር ሲሆን ከፋይል ይሆናል፣ ስራም በዛ ይሆናል እንጂ በሀገር ላይ ሲሆን በጣም አሪፍ ነው እና ሁላችሁም ለሀገራችሁ ያብቃችሁ ውድ ጓደኞቼ እና ለቻናሌ አዲስ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ አበረታቱኝ እና ኢድን እንዴት አሳለፋችሁት ማለት ነው። ኢድ በኛ የሚመስል ነገር በሀገራችን ላይ ወደዛ ወደዚህ አስባችሁ ለብ ነው እና እኛ ድሮ የሆነ ቦታ ተሸክፈን ነበር የዘፈን ምናምን የምናሳልፈው። አሁን ላይ ግን እንደዛ ያለም ብር በጉርሳ ተያዘ በቃ ሱቅ ለሱቅ አስፋልት ለአስፋልት ባጃጅ ለባጃጅ በቃ እንደዚህ ሆነው ማለት ነው። እኛ ጋር እኮ እንደዚህ አልነበረም። ብርም ራሱን እንጃ የምንሰጥ አይመስለኝም። የራብ ነው የሚውልብን። የሆነ ቦታ የምንጫወትበት ቦታ አለ፣ እዛ እንሄዳለን። ራብ ይውልብና እንጂ ብር ራሱ የምንሰጥ አይመስለኝም። አሁን ግን ቀልድ የለም። ከአንድ ሺህ ብር በታይ መያዝ የለም። እዛ በላይ ይይዛሉ በጉርሳቸው። ያው ሲዝናሉ ነው የሚውሉት ወደ ታይወዴ ላይ ማለት ነው። ደስ የሚል ሰዓት ነው። እዚህ ደግሞ ገና ሰብለው እየመጡ ነበረ እና ገንፎም ይሄን ይመስል ነበረ። ገንፎ ምን ብላ እና እንደዚህ ይሄን ይመስል ነበር ማለት ነው። ያው ኢድ ሙባረክ ልላችሁ ነው የመጣሁት ውድ ቤተሰቦች። ሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻ ድረስ ቪዲዮውን ተከታትላችሁ ደግሞ ላይክ፣ ሼር እንዲሁም ሀሳብ ካላችሁ አስቀምጡልኝ ማለት ነው። እና በዚህ መልኩ እንደዚህ ገብስ ነው ማለት ነው። እንደዚህ ጥቁር ታርጎ ታመሰ ግማሽ አምስት እዚህ እየፈላል ነው። ይሄ ደግሞ ትንሽ ቅሬ አሳምሮ መብሰል አለበት። የገብስ ቅሬ ከሚባል መሰለኝ እኛ ጋር ቅሬ ይባላል። አሳምሮ ማረግ አለበት ገብስ እና ሙክሪያችን ይሄን ይመስላል። ይሄን ጨምቄ ማነው ተጨምቆ በማጥለያ እየተጠለለ ወደዚህ ሆነ ማለት ነው። እንደዚህ አዚያውን ስኳርና አናናስ ሲገባበታል ማለት ነው። እና ነው እንጠጣ ነው እንብላ። ቢያንስ ለአንድ ሰዓት ከዛም በላይ እኔ ይሄ ይፈቀፈቃል ገብሱ ማለት ከታመሰ በኋላ ለአንድ ሰዓት ከዛም በላይ ብታፈቀፍቁት አይጠላም ማለት ነው። መልካም ኢድ እና ውድ ቤተሰቦቼ ውድ ጓደኞቼ እንጠጣ እና ያን ይመስላል ማለት ነው። እንግዲህ ሁሉም በየሀገሩና በየሁኔታው አሰራሩ ሊለያይ ይችላል። አላህ አለም። እኛ ጋር እንግዲህ እንደዚህ ነው የሚሰራው ማለት ነው። የገብስ ቡቅሬ ማለት ነው። እና እንጠጣ